በህልም ገንዘብ ማየት። በህልም ውስጥ ገንዘብ ስታዩ ደስ ይበላችሁ፣ ሀብታችሁ እየመጣ ነው። ወዳጆች ሆይ እግዚአብሔር እናንተን በታላቅ ብልጽግናና ሀብት ሊባርካችሁ ይፈልጋል። ለእናንተ ያለው ፍላጎት እናንተን መባረክና ለሌሎች በረከት እንድትሆኑ ነው። በገንዘብ ተከባችሁ አንድ ህልም ካያችሁ እግዚአብሔር የእናንተ ስኬት ቅርብ እንደሆነ እየነገራችሁ ነው። ማድረግ ያለባችሁ አንድ ነገር ራሳችሁን ለሀብት ማዘጋጀት ነው። ለገንዘብ ነክ በረከቶች መዘጋጀት ጀምሩ። ለምሳሌ አንዲት ሴት ነፍሰ ጡር ስትሆን ልጁን ለመቀበል ትዘጋጃለች። በተመሳሳይ መልኩ እናንተም ለሀብት መዘጋጀት ጀምሩ። ይህን እንዴት ማድረግ ትችላላችሁ? በገንዘባችሁ ማድረግ የምትፈልጉትን ሁሉ በመጻፍ ጀምሩ። እግዚአብሔር የሚሰጣችሁን ሀብት ምን ላይ መዋል እንዳለባችሁ ጠይቁት። መጽሐፍ ቅዱስ በእምነት እንጂ በማየት አንመላለስም ይላል። ምንም አይነት ድል ስታገኙ ጠላት ለማጥፋት የተቻለውን ሁሉ ያደርጋል። የጠላት እቅድ በእናንተ ላይ እንዳይከናወን መጸለይ አለባችሁ። እንደ ዮሴፍ አትሁኑ። ህልሙን ለራሳችሁ ጠብቁ። አምላክ ሀብታም እንደምትሆኑ እንዴት እንዳሳያችሁ ለሁሉም ብትናገሩ ችግር ውስጥ ልትገቡ ትችላላችሁ። ዮሴፍ ችግር ውስጥ የገባው የስኬቱን ምስጢር መጠበቅ ስላልቻለ ነው። ብዙ መረጃዎችን አካፍሏል። ይህ ደግሞ ብዙ ነገሩን አበላሽቶበታል። አፋችሁን ጠብቁ። እናም ለሌሎች የምታካፍሉትን መረጃ ተጠንቀቁ። ካልተጠነቀቃችሁ በረከታችሁን እስከ ማጣት ልትደርሱ ትችላላችሁ። ዲያብሎስ ሊያጠቃችሁ የሚችለው እናንተ በምታጋሩት መረጃ መሰረት ብቻ ነው። ሁሉንም ነገር አያውቅም። የሚሰማውን ብቻ ነው የሚያውቀው። በዚህ ህልም በጣም እየተደሰታችሁ ነው። ለራሳችሁ ብቻ ያዙት።